ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ቆያችሁ? ዛሬም በሌላ የፊልም ታሪክ ይዘንላችሁ መጥተናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሰብስክራይብ ኤንድ ላይክ ማድረግ እንዳይረሳ። ጎልድ ሮጀር በጊዜው ከሁሉም የላቀ ፓይሬት ተብሎ ይታወቅ የነበረው ከመገደሉ በፊት ለብዙ ሰዎች ፊት ቆሞ አንድ ትልቅ ሚስጥር ተናገረ። ዋን ፒስ ተብሎ የሚጠራው አፈ ታሪካዊ ውድ ሀብቱን በግራንድ ላይን ውስጥ በሆነ ቦታ ደብቆታል። ያገኘው ማንኛውም ሰው ዝና፣ ሀብትና ኃይል በላይ የሚያገኝ መሆኑን ተናገረ። ከዚህ ንግግር በኋላ ወዲያውኑ ተገደለ። ነገር ግን ንግግሩ በዓለም ዙሪያ ተሰራጨና ብዙ ሰዎችን አነሳሳ። በዚህ ምክንያት ታላቁ ፓይሬቶችን ዘመን ተጀመረ። ወንዶችም ሆኑ ሴቶች ከየትኛውም የዓለም ክፍል ተነሳስተው ዋን ፒስን ፍለጋ ወደ ባህር ወጡ። ሁሉም የቀጣዩ ፓይሬት ኪንግ የመሆን ህልም ይዘው ነበረ። ከነዚህ ውስጥ አንዱ ሞንኪ ዲ ሉፊ የተባለ ወጣት ልጅ ነበረ። ገና ልጅ ሳለ ዋን ፒስን የማግኘትና ፓይሬት ኪንግ የመሆን ጽኑ ህልም ነበረው። አሁን የሚያስፈልገው ጠንካራ ቡድንና መርከብ ብቻ ነበረ። ነገር ግን ጉዞው ገና ከመጀመሩ ችግር ገጠመው። ትንሽ ጀልባው ውሃ ውስጥ መስመጥ ጀመረ። ራሱ ደግሞ ዋና ስለማይችል ሊሰምጥ ተቃረበ። ራሱን ለማዳን ብቸኛው መንገድ ትልቅ በርሚል ውስጥ መደበቅ ሆነ። እናም ማዕበሉ በርሚሉን ተሸክሞ ወሰደው። ለብዙ ቀናት ከተንሳፈፈ በኋላ የሉፊ በርሚል በሁለት የፓይሬቶች መርከብ መካከል በተነሳ ውጊያ መሃል ደረሰ። ካፒቴን አልቪዳ የተባለች ፈሪ የማይታወቅ ፓይሬት አንደኛውን መርከብ አሸነፈች እና ሁሉንም ተንሳፋፊ በርሚሎች እንዲሰበስቡ አዘዘች። ከነዚህም አንዱ ሉፊ የተደበቀበት ነበረ። በአልቪዳ መርከብ ላይ ኮፒ የተባለ ወጣት ልጅ ነበረ። እሱም ፓይሬቶችን ይጠላ ነበረ፣ ነገር ግን በግድ ያገላቸው ነበር። ማታ ኮፒ በርሚል ውስጥ ሉፊን አገኘችው። ሉፊ ያለምንም ፍርሃት ራሱን አስተዋወቀ እና ፓይሬት ለመሆን እንዳሰበ በኩራት ገለጸ። ኮፒ ሉፊን ለማምለጥ ረዳው፣ ነገር ግን ድምጽ በመፍጠራቸው ሙሉ በሙሉ ነቃ። አልቪዳ ኮፒን ከዳሰኛ ብላ ልትገድለው ስትል ሉፊ ራሱን ሰውቶ ኮፒን ጠበቀው። በዚህ ጦርነት ወቅት ጥይት ቢተኮስበትም ምንም አልሆነም። ይልቁንም ሰውነቱን እንደጎማ ተዘረጋ። ይህ የሆነው ገና ልጅ ሳለ በስህተት ዲግሊ ፍሩት የተባለ እንግዳ ፍሬ በልቶ ስለነበረ ነው። በዚህም ልዩ ኃይል ተጠቅሞ አልቪዳን በአንድ ጡጫ ከመርከብ ላይ አባረረ አድርጎ አሸነፈ። ኮፒ ነፃ ወጣና ከሉፊ ጋር ወደ ግራንድ ላይን ጉዞ ተጀመረ። በጉዟቸው ወቅት ኮፒ የሉፊን ኃይል አመጣጥን ጠየቀው። ሉፊ የልጅነት ታሪኩን ተረከለት። ገና ልጅ ሳለ ሻንክሰን የተባለ ታዋቂ ፓይሬት ካፒቴን በቡድኑ ውስጥ ለመግባት ይመኝ ነበረ። ሻንክሰን ግን ገና ትንሽ ነህ እያለ ይከለክለው ነበረ። አንድ ቀን ሻንክሰንና ቡድኑ ካመጡት ውድ ሀብት መካከል እንግዳ ፍሬ አገኘ እና ምን እንደሆነ ሳያውቀው በላው። ብዙም ሳይቆይ ሰውነቱ ወደ ጎማ መለወጡን አወቀ። ዲግሊ ፍሩት በልቶ ነበረ። ደግሞ ሉፊ ስለ አንድ አስፈሪ ትዝታ ተናገረ። ገና ልጅ ሳለ በክፉ ፓይሬት ታፍኖ ወደ ባህር ሊጣል አቀርቦ ነበረ። ትልቅ የባህር ጭራቅ ግን ድንገት ብቅ ብሎ ያንን ፓይሬት ዋጠው። ጭራቁ ግን ወደ ሉፊ ትኩረትን ሲያዞር ሻንክሰን ወጥቶ አዳነው። በዚህ ሂደት ሻንክሰን ግራ እጁን በጭራቁ ተነክሶ አጣ። ከጥቂት ቀናት በኋላ ሻንክሰን ወደ ሌላ ጉዞ ሲሄድ የገለባ ኮፍያውን ለሉፊ በስጦታ ሰጠው። ያ ኮፊ ከዛን ጊዜ ጀምሮ ለሉፊ በጣም ውድ ንብረቱ ሆነ። ኮፒ ማሪን ለማግባት ስለሚፈልግ ሉፊ ወደ ማሪን ጦርነት ሰፈር አቅጣጫ ወሰደው። ደግሞ ወደ ግራንድ ላይን የሚያመራ ካርታ ለመስረቅ አስቧል። በሼልስታውን ሲደርሱ አንድ ሬስቶራንት ውስጥ ዞራ የተባለ ሰፈኛ አገኙ። የካፒቴን ሞሪንጋ ልጅ ሄልሚኦ አንድ ትንሽ ልጅ የተሰራችለትን ምግብ ወደቀበትና ንፉግ ሆኖ ረገጠው። ዞሮ ተቆጣ። የተረገጠውን ምግብ ራሱ በልቶት ራንን አመሰገነ። ከዚያም ሄልሚኦ የረገጠውን ምግብ እንዲበላ አዘዘው።
ሄልምኦ ተቆጥቶ በሰይፉ አጠቃው። ዞሮ ግን ያለምንም ሰይፍ አሸነፈው። ማሪኖች ሲመጡበትም በቀላሉ ሁሉንም አሸነፈ። ዞሮ ራሱ ባውንቲ ሃንተር ሆኖ ይሰራ ስለነበረ ወደ ካፒቴን ሞሪንጋ ሄደ ገንዘብ ለመቀበል። ነገር ግን ማሪኖች በማጥቃት ለ7 ቀናት በግቢ ውስጥ ታስሮ እንዲቆይ ተቀጣ። ናሚ የተባለች እልሌባ የማሪንን ልብስ ለብሳ ወደ ጦር ሰፈሩ ገባች የግራንድ ላይን ካርታ ለመስረቅ። ሉፊ ደግሞ ተመሳሳይ ቦታ ገብቶ ዞሮ የታሰረበትን ግቢ ደረሰ እና ነፃ ወጣው። ቡድኑን እንዲቀላቀልም ጋበዘው። ዞሮ ግን መጀመሪያ ላይ ፈቃደኛ አልነበረም። ናሚ ተይዛ ስትገኝ ማሪኖችን አሸንፋ መለጠች። ከሉፊም ጋር ተገናኝታ አብረው ወደ ሞሪንጋ ቢሮ ሄደው ካርታውን ፍለጋ። ካርታው በደህንነት ካዝና ውስጥ ተቆልፎ ስለነበረ ሉፊ ካዝናውን በሙሉ ተሸክሞ ሸሸ። ሞሪንጋና ማሪኖቹ ተከተሏቸው። ነገር ግን ሉፊ እና ዞራ እና ናሚ ተባብረው ተዋግተው ካፒቴን ሞሪንጋን አሸነፉ። ኮፒ ማሪን ሆኖ ለመቀጠል ወሰነ። ሶስቱ ጓደኞች ግን ጉዟቸውን ቀጠሉ። ናሚ ካዝናውን ስትከፍት ውስጡ የግራንድ ላይን ካርታ ነበር። ነገር ግን ወዲያውኑ በእንግዳ ቀይ ጭስ ተቀጥቅተው ራሳቸውን ሳቱ። ሉፊ ከመሳት በፊት ካርታውን ውጦት ነበረ፣ ማንም እንዳይሰርቀው። ሲነቁ ራሳቸውን በእንግዳ ሰርከስ ውስጥ አገኙ። ደሴቲቱ በሙሉ በቦጊ ዘ ክላውን ቁጥጥር ስር ነበረች። ተመልካቹም እስረኛ የመንደር ሰዎች ነበሩ። ቦጊ ካርታውን ለወራት ሲፈልግ ስለነበረ ሶስቱን ለየብቻ መርምሮ ካርታውን ለማግኘት ሞከረ። ሉፊ ትንሽ ልጅ በማስፈራራት ቢሞክርም ሉፊ ተቆጥቶ አጠቃው። ቦጊ ራሱ ዲቪሊ ፍሩት በልቶ ስለነበረ ሰውነቱ ወደ ቁርጥራጭ መከፋፈል ይችል ነበር። ሉፊን አሸንፎ በባህር ውሃ በተሞላ መስታወት ውስጥ ጣለው። ዲቪሊ ፍሩት የበላ ሰው በባህር ውሃ ኃይሉ ስለሚያጣ ሊሞት ተቃርቦ ነበር። ነገር ግን ካርታውን ለማንም አልገለጸም። ዞሮና ናሚ ግን ነፃ አውጥተው መስታወቱን ሰብረው አዳኑት። ናሚም ካርታውን ያዘች። ቦጊ ግን በድጋሚ አጠቃቸው። በመጨረሻም ሶስቱ ተባብረው እያንዳንዱ የቦጊ የተከፋፈለ የሰውነት ክፍል በተለያዩ ሳጥኖች ውስጥ በመዝጋት አሸነፉት እና የተያዙትን የመንደር ሰዎች ነፃ ወጡ። መርከብ ለማግኘት ወደ ኬጎ ደሴት ሄዱ። ሉፊ አንድ መርከብ አገኘ። በጣም ወደደው። ኢሶፕ የተባለ ወጣትም አገኙ። እርሱም ካያ ወደ ተባለች ሀብታም ልጅ ወሰዳቸው። በተለይ ወደ ትውልድ ቀን ግብዣዋ ካያ ለ3 ዓመት በህመም ተሰቃይ ነበረ። ማንም ዶክተር ወይም መድኃኒት ሊፈውሳት አልቻለም። የካያ ጠባቂ ክላሃዶርጊ ግን በእውነት ክሮ የተባለ ቀድሞ ፓይሬት ካፒቴን ሆኖ ተገኘ። ቀደም ብሎ በካፒቴን ሞርጋን ተገድሎ ተብሎ የታመነ። ክሮ ካያን ለረጅም ጊዜ በመርዝ ሲገድላት ነበረ የገንዘቧን ውርስ ለማግኘት። ናሚ ይህ እውነት ስታውቅ ካያን ለማዳን ሞከረች። ሉፊ በስህተት ለካያ የተዘጋጀውን የተመረዘ ምግብ በላና ራሱን ሳተ። ኮፒና ሄልሚኦ ወደ ደሴቲቱ ደረሱ ሉፊን ለመያዝ። ኢሶፕ ግን እውነቱን ነገረቻቸው። በመጨረሻም ሉፊና ዞራ ክሮንና ተባባሪዎቹን አሸነፉ። ካያ ለምስጋና ቡድኑን በመርከብ ሰጠቻቸው። ኢሶፕም ተቀላቀለቻቸው። ጉዞ ላይ ሳሉ የሉፊ አያት ቫይስ አድሚራል ካርፐር አጠቃቸው። ሉፊ ግን በጎማ ኃይል ተከላክሎ አመለጠ። ቀጥሎ ወደ ፓሪቲ የተባለ ተንሳፋፊ ሬስቶራንት ደረሱ። እዚያም ሳንጂ የተባለ ጎበዝ ግን ያልተመሰገነ ምግብ ሰሪ አገኙ። ካርፕ ደግሞ ሚሆክ የተባለ ከዓለም ታላቅ ሰይፈኛ ጠርቶ ሉፊን እንዲህ ጠየቀው። ዞሮ የሚሆን ለውጊያ ተገዳደረው። ከልጅነቱ ጀምሮ ማሸነፍ የሚመኝ ስለነበረ ውጊያው ላይ ግን ዞሮ ከባድ ጉዳት ደረሰበት እና 2 ሰይፎቹን አጣ። ሚሆንክ ግን አልገደለውም፣ ይልቁንም ይበልጥ እንዲጠነክር መከረው። ከዚህ በኋላ አሪኖንግ ወደ ባሪቲ መጣ ሉፊን ፍለጋ። ሳንጂ ቡድኑን ለመቀላቀል ወሰነ። ናሚ ከአሪኖንግ ጋር እንደምትሰራ ተገለጠ። ቡድኑም በጣም ደነገጠ። እውነት ግን ናሚ እናቷን ቤርላሚኒ በአሪኖንግ ተገላ ስለነበረ መንደሯን
ኮኮያሺን ለማዳን ስትል 100 ሚሊዮን ብር ለመሰብሰብ ስትል ከአሪሉንጎ ጋር ትሰራ ነበረ። ሉፊ ግን ናሚን ተጠቂ እንጂ ከዳተኛ አይደለችም ብሎ አመነ። ገንዘቧን ስትሰበስብ ግን በሙስናና በዘፈቀ የማሪንን መኮንን ተወሰደባት። ናሚ ተሰበረች። ሉፊና ጓደኞቿ ደግፈዋት ወደ አሪሉንጎ ፓርክ ዘምተው ተዋግተው በመጨረሻም የአሪሉንጎን አሸነፉ። ከኮያሺ መንደርም ነፃ ወጡ። ካርፕ ደግሞ ደረሰ። ልጁን ለማስያዝ ቢሞክርም ሉፊ የፓይሬትን ኪንግ የመሆን ህልሙን በጽናት ሲገልጽ አይቶ ተመስጦ ለቀቀው። ኮፒ የሉፊን ተፈላጊነት ፖስተር አሳየው። ቡድኑ ሉፊ፣ ዞራና ናሚ፣ ኡሶፓና ሳንጂ ገለባ ኮፍያ ምልክት ያለው ልዩ ሽራፍ ተሰጣቸውና ወደ ግራንድ ላይን ጉዟቸውን ቀጠሉ። ዋይፒስን ፍለጋ። እንዲህም እያለ ፊልሙ በዚህ መልክ ይጠናቀቃል።